ሰዎች መሃል በኩራት ቀና ብላችሁ ሐሳባችሁን መግለጥ እንድትችሉ የሚያደርግ የንግግር ችሎታ ማዳበር የምትፈልጉ ከሆነ ከወትሮ ለየት ያሉ ሐሳቦችን ማስተናገድ መጀመር ይኖርባችኋል። እነዚህ 3 ሐሳቦች ደግሞ ዕለት በዕለት ተግባራዊ ባደረጋችኋቸው ቁጥር ይሄንን አቅም እንድታዳብሩ ማድረግ የሚችሉ ናቸው። ምናልባትም ከንግግር ክህሎት አንጻር ሰምታችኋቸው ላታውቁ ትችሉ ይሆናል። ቤቱኤል እባላለሁ። ያለፉትን ጥቂት ዓመታት በሴልስ እና ማርኬቲንግ ላይ ቆይቻለሁ። በየዕለቱ ሽያጮችን እንደቀላል እንዳከናውን የረዳኝ የመግባባት ችሎታዬ ነው። ያንን የመግባባት ችሎታ ማዳበር የምትፈልጉ ከሆነ ቻናሉን ሰብስክራይብ እንድታደርጉ ጋብዛችኋለሁ። በሰዎች ፊት የድል በሮች እንዲከፈቱላችሁ የሚያደርግ የመጀመሪያው መሳሪያ የንግግር ችሎታችሁ ነው። ምንም እንኳን ዕውቀት ቢኖር፣ ምንም እንኳን ክህሎት ቢኖራችሁ ያ በር እንዲከፈትና ያንን ሙያ ያንን ክህሎት እንድታሳዩ ሊያደርግ የሚችለው መጀመሪያ ሐሳባችሁን እናንተነታችሁን መግለጥ የምትችሉበት አቅም ነው። ያ አቅም ዝግ ከሆነ ያ አቅም አብሯችሁ ከሌለ የጋኑስ መብራት ሆኖ ከመቅረት የዘለለ እድል አይኖርም። ስለዚህ ንግግር የሰዎችን ቀልብ የምታገኙበት ከእናንተ ጋር ሸሪክ እንዲሆኑ ከእናንተ ጋር እንዲጣመሩ የእናንተን ዋጋ እንዲመለከቱ ማድረግ የሚችል የመጀመሪያው ስፍራ ነው። ይሄንን ከተገነዘባችሁና ልታዳብሩት ከወሰናችሁ ደግሞ አንድ ብለን መቁጠር እንጀምራለን ማለት ነው። የምታሻሽሉበትን መንገድ የመጀመሪያው ማሰላሰል ነው። ምን ያህል ሐሳቦቻችሁን ታውቋቸዋላችሁ? ምን ያህል እይታዎቻችሁ ጋር ትውውቃላችሁ የሚለውን መጠየቅ መጀመር ይኖርባችኋል። ብዙ ሰዎች ንግግር እዚህ አካባቢ ያለ ጉዳይ ይመስላቸዋል። ስለዚህ ዝም ብለው ሐሳቦችን ይደረድራሉ። ቃላት ከመሰካካት የዘለለ እድል አይኖርም። ሰዎች ጋር ምንም አይነት ምስል መፍጠር ካልቻለ ንግግር ብላሽ ነው። ንግግር የሚጀምረው ከአእምሮ ነው። አእምሯችሁ ምን ያህል ሐሳቦችን መደርደር ይችላል፣ ስፍራ ማስያዝ ያውቅበታል የሚለው ነው። ያ ደግሞ እናንተ ከሐሳቦቻችሁ ጋር ምን ያህል ትውውቃላችሁ ወደሚለው ጥያቄ ያመራናል። እናንተ ያልተረዳችኋቸውን ያልተገነዘባችኋቸውን ሐሳቦች እንዴት ነው እኛ እንድንረዳ እንድንገነዘብ የምትጠብቁት? ስለዚህ ሐሳባችሁን እይታችሁን ምን ያህል ታውቁታላችሁ? ምን ያህል ከነዛ ጋር ትውውቃላችሁ? አእምሯችሁን እነዛን በደንብ ተገዝቦ በረድፍ ደርድሯቸዋለሁ። ይሄን የምታደርጉት 30 ደቂቃ በመውሰድ ብቻ በየዕለቱ ከራሳችሁ ጋር ጊዜ በማሳለፍ ነው። ሐሳባችሁን ፈትሹ፣ እይታዎቻችሁን አጥሩ፣ ምልከታዎቻችሁን በደንብ ተረዷቸው። ከዛ በኋላ ማንም ሰው ፊት ቀርባችሁ ለሚነሱ ጥያቄዎች ሐሳብ መሰንዘር ቀላል ይሆናል። ድንገታዊ የሚባሉ ጥያቄዎች ራሱ የሚያስደነግጧችሁ ሰዎች በጭራሽ አትሆኑ። ማሰላሰል ዘርፈ ብዙ ጥቅም አለው። ነገር ግን ምንድነው በማያገባ የምትገባው እንዳትሉኝ በሚል ከመግባባት ክህሎት አንጻር ብቻ ነው እየነገርኳቸው ያለሁት። ስለዚህ ሐሳቦቻችሁን እዩ፣ ፈትሹ፣ ምልከታዎቻችሁን። ያ የመጀመሪያው ራሳችሁን እንድታውቁ የሚያደርገውን ስፍራ ያስይዛችኋል። ሐሳቦቻችሁን የተረዳችሁ ከሆነ ያንን መግለጥ ማሳየት ቀላል ይሆናል። ይሄንን መቃኘት ብዙ ጊዜ የሚወስድ ሆኖ አይገኝም። ዋናው ይሄ ነው፣ ግልጽነትን የሚፈጥረው ጉዳይ ማለት ነው። ሁለተኛው ማስታወሻ መጻፍ ወይም ጆርናሊንግ። ይህንን በተደጋጋሚ ሲባል ሰምታችሁታል። ነገር ግን በደንብ ሰው ተረድቶታል ብዬ አላስብም። ማስታወሻ መጻፍ ሐሳባችሁን፣ ስሜታችሁን፣ ምልከታዎቻችሁን፣ አዳዲስ ያገኛችኋቸውን ውጤቶች የምታሰፍሩበት ስፍራ ነው። እነዛን በደንብ እንድታውቋቸው ያደርጋል። አንድ ሰው መስታወት ፊት ቀርቦ ምስሉን እንደሚመለከተው ራሱን ለማወቅ ዕድል እንደሚያገኘው ሁሉ ሐሳቦቻችሁን፣ ስሜቶቻችሁ ጋር እንደገናም ደግሞ ምልከታዊ እይታዎቻችሁ ጋር የምትተዋወቁት በማስታወሻ ደብተር የተነሳ ነው። ብዙ ጥቅም ይነገርለታል፣ ስሜትን እስከ ማዳን ጭምር። እኔ ግን ከመግባባት ክህሎት አንጻር ራሳችሁን እንድታውቁ ሐሳቦቻችሁን ማደራጀት እንድትችሉ ጽሑፎቻችሁን እያሻሻላችሁ እንድትመጡ እድል ይፈጥራል። ቅድም አሰላስሉ ያልኳችሁን ሐሳቦች ራሱ ወደ ወረቀት ማውረድ ትችላላችሁ። የመጡ ያያችኋቸውን እይታዎች ከዛ በኋላ አሳድራችሁ ውሎ አድሮ ስትመለከቱት ያንን ለማረም ትሄዳላችሁ። የጻፋችሁበት ያዋቀራችሁበትን መንገድ ለማስተካከል ትሄዳላችሁ። በአንድም ይሁን በሌላ የምትጽፉበት መንገድ፣ የምትናገሩበት መንገድ ነጸብራቅ። ስለዚህ ያንን የማስተካከል እድል
ታገኛላችሁ እንደ ቀላል። እነዚህን ሁለት ነገሮች ካረጋችሁ ወደ ሶስተኛው እንሄዳለን። ሁለቱ ውስጣዊ ቅኝታችሁ እንዲስተካከል ማድረግ ይችላሉ፣ ራሳችሁን በማወቅ በመረዳት በመገንዘብ ደረጃ። ሶስተኛው ደግሞ ይሄ ውጫዊውን አቅማችሁን የምታጎለብትበት ሆኖ ይገኛል። ቪዲዮ መቅረጽ 5 ደቂቃ እንደዚህ ቁጭ ትሉና ራሳችሁን መቅረጽ መቻል። ከቀረጻችሁ በኋላ ወዲያው መገምገም ማየት አያስፈልግም። ታስቀምጡትና ቢያንስ 24 ሰዓት ቢበዛ 48 ሰዓት መቀመጥ መቻል አለበት። ምክንያቱም ከአንድ ነገር ጋር የስሜት ቁርኝት ባላችሁ ቅጽበት ነገሩን ስህተቱን የሚሆን ጥንካሬውን የማየት እድል አይኖራችሁም። ስለዚህ ከዛ ጋር በስሜት የምትነጠሉበትን እድል ትፈጥሩና ከዛ ሁኔታ ጋር መልሳችሁ ዳግም ተገናኝታችሁ ስህተት ጥንካሬያችሁን ትገመግማላችሁ። በምን አይነት መንገድ? ስልኩን ታመጡና መጀመሪያ ድምፁን ታጠፋላችሁ፣ ሙሉ ለሙሉ ትመለከታላችሁ። እጃችሁን በደንብ ትጠቀማላችሁ፣ ምስሉን እያያችሁ። ፊታችሁ በደንብ ስሜትን መግለጽ የሚችል ነው። በንግግር ሰዓት ላይ ምን ጥንካሬ ምን ስህተት አለ ምስሉ ላይ? ድምፅ የለም። ሁለተኛ ደግሞ ድምፁን ተጨምሩና ደፍታችሁ ስልካችሁን ታስቀምጣላችሁ። ምስሉን ሳታዩ ድምፁ ላይ ምን አይነት ስህተት ይሰማል? ዝም ብላችሁ በፍጥነት ነው የምትናገሩት። ሀሳብ ገታ ማድረግ የለውም። ቃላቶቻችሁ ላይ በደንብ አይወጡም። ወጥ የሆነ ንግግር ነው። የተለያየ አይነት ዜማ የለውም ውስጡ የሚሉትን ትጽፋላችሁ። ድክመትም ጥንካሬ። ሶስተኛ ላይ ምንድን ነው የተናገራችሁት? ሙሉ ለሙሉ የተናገራችሁትን ለመጻፍ መሞከር። ከዛ ወረቀት ላይ ከወረደ በኋላ ንግግሩ በደንብ የተደራጀ ነው ወይ? ቦታውን ስፍራውን ጠብቋል? ቃላት አጠቃቀም ላይ ምን ያህል አሪፍ ናችሁ የሚለውን ትመለከታላችሁ። ከዛ በኋላ ቢያንስ አንድ ነገር ከነዛ ውስጥ አንዴ ለማሻሻል ትሄዳላችሁ። ሁሉንም ልነካካ ካላችሁ አንዱንም ሳታሻሽሉ ነው የምትቀሩት። ስለዚህ አንድ ነገር ትመርጡና ይሄ ነው ዋናው ድክመት፣ ያንን ወደ ማሻሻል መሄድ። ይሄንን ቢያንስ በሳምንት 3 ጊዜ ስታደርጉት ምን ልበላችሁ የሚያስደንቅ ለውጥ መመልከት ትጀምራላችሁ። በአንድ በሁለት ወራት ውስጥ ማለት ነው። ከዛ በኋላ ይበልጥ ያየጎለበተ የሚገርም ቁጭ ብላችሁ በልበ ሙሉነት ሀሳብ የምትገልጡበትን የንግግር ችሎታ ታዳብራላችሁ ማለት ነው። ንግግር እንደ ቀላል ልትመለከቱት የሚገባ ጉዳይ አይደለም። እናም ያን ባዳበራችሁት ቅጽበት ላይ ዋጋችሁ እየጨመረ መምጣት ይጀምራል እላችኋለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ የተሻሉ ጥሩ ሀሳቦችን ስለምናነሳ ማለት ነው።